በዓለም ላይ የክልል በጀትን ለጦርነት የሚያውል ብቸኛ በፌደራሊዝም መርህ የሚተዳደረው ህወሓት ብቻ መሆኑ ተጠቆመ። በሰልፍ እጅ ይሰጡናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኮንትሮባንድ ዕቃ ጭነው የተገኙ ተሽከርካሪዎች በሙሉ ይወረሳሉ። አርቲስት ሰራዊት ፍቅሬ መንሱር ጀማልን ጨምሮ በፌደራል ፖሊስ በቁጥጥር ስር መዋላቸው ተገልጿል። ለእስራኤል እንዋጋለን ሲሉ የኡጋንዳ ጦር ጠቅላይ አዛዥ ተናገሩ። ለኢራን የስለላ ወኪሎች መረጃ ሲያቀብል ነበር የተባለ ታዳጊ በቴል አቪቭ ፍርድ ቤት ቀረበ። የመጀመሪያዋ ሴት ሊቀ ጳጳስ ሊሰየሙ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ይዘንላችሁ ቀርበናል። የሀገር ውስጥና የውጭ ዜናዎችንም አካተናል። በሰልፍ እጅ ይሰጡናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሰልፍ እጅ እናሰጣቸዋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስጠንቅቀዋል። በማይነቃነቅ አለት ላይ ተመስርተናል፣ ማንም እንዳሻው ቢወጣ ቢወርድ አይነቀንቀንም በማለት ለተቃዋሚዎች መልእክትን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማትን በተመለከተ በቃና ቴሌቪዥን የሰጡት ቃለ ምልልስ ትኩረትን ስቧል። ከተሜነትና ኮሪደር ስራ ላይ ያተኮረ ነው በተባለለት በዚህ ቃለ መጠይቅ ትኩረት የሚሹ በርካታ ጉዳዮች ተነስተዋል። ተቃዋሚዎቻቸውን በሰልፍ እጅ እንደሚያሰጧቸው ሲናገሩም ተደምጠዋል። በውስጥም ይሁን በውጭ ያሉ ተቃዋሚዎች በቀጣይ 2 እና 3 ዓመታት በሰልፍ እጅ ይሰጡናልም ብለዋል። ያለ ጥርጥር በሰልፍ እጅ ይሰጡናል የተባሉት ተቃዋሚዎች ከመንግስት ጋር የሚታረቁና ይቅርታ ጭምር ጠይቀው እንደሚሆንም ነው ያብራሩት። የሀገር ውስጥ ተቃዋሚዎች በጊዜ ሂደት ገብቷቸው በሰልፍ እጅ ይሰጡናል ያሉ ሲሆን ዲያስፖራ ተቃዋሚዎች ደግሞ ይቅርታ ጠይቀው ይገባሉም ብለዋል። ሌላው ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ቃለ መጠይቃቸው ያነሱት ጉዳይ በኮሪደር ልማት ዙሪያ ስለሚነሱ ክሶች ነው። ዓለም አቀፍ የመብት ተቆርቋሪ ድርጅቶች ከዚህ ቀደም ባወጧቸው የምርመራ ሪፖርቶች በአዲስ አበባ የኮሪደር ልማት በርካታ ዜጎች መፈናቀላቸውን አስታውቀው ነበር። ለዚህ ክስ ምላሽ የሰጡት ዶክተር አብይ አህመድ ክሱ ውሸት ነው በማለት አጣጥለውታል። የአዲስ አበባ የኮሪደር ልማት ዓላማ ሰውን ማፈናቀል አይደለም። ኮሪደሩ ችግር የለበትም ብዬ ባልመጻደቅም ዝም ብሎ ሰው እያነሱ የመጣልን ነገር አይደለም ሲሉም አስተባብለዋል። የኮሪደር ልማቱን ይቃወማሉ ያሏቸውን አካላትም አዲስ አበባ ያልመጡ ባሉበት ሆነው ስለኛ መፈናቀልና ስለኛ ሰላም ማጣት የሚናገሩ ናቸው ብለዋል። እነዚህ ተቃዋሚዎች መንግስት አብቅቶለታል እያሉ ይዘባበታሉ ሲሉም ከሰዋል። እመነኝ ነገ እያንዳንዱ ይቅርታ ጠይቆ ይመጣል ያሉ ሲሆን ብዙ ተምረናል፣ ብዙ ወዳጅ አፍርተናል፣ በቀላሉ አንወድቅም የሚል መልእክትንም አስተላልፈዋል። አክለውም የውስጡም ሆነ የውጭው እጅ እየሰጠ ያልፋል ብለዋል። የኮንትሮባንድ ዕቃ ጭነው የተገኙ ተሽከርካሪዎች ሊወረሱ መሆኑ ታውቋል። ከዚህ ቀደም የኮንትሮባንድ ዕቃዎችን የጫኑ ተሽከርካሪዎች የሚወረሰው የጫኑት ዕቃ ብቻ ነበር። አሁን ግን የኮንትሮባንድ ዕቃዎችን የጫኑ ተሽከርካሪዎችም እንዲወረሱ የሚፈቅድ አዲስ ሕግ ተዘጋጅቶ ለተግባራዊነት መቃረቡ ተብራርቷል። ከዚህ ቀደም ተሽከርካሪዎቹ እስከ 100,000 ብር የሚደርስ ቅጣት ብቻ ተጥሎባቸው ለባለቤቶቹ ይመለሱ የነበረ ሲሆን አሁን ግን የኮንትሮባንድ ዕቃዎችን ለመደበቅ ተሻሽለው የተሰሩ ወይም ሙሉ በሙሉ የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች በመንግስት እንዲወረሱ የሚደነግግ አዋጅ ለፓርላማ ቀርቧል። ፓርላማውም እንዲያጸድቀው ወደ ስራ ተገብቷል። ይህ ውሳኔ የኮንትሮባንድ ንግድን በከፍተኛ ደረጃ ይቀንሰዋል ተብሎ እንደሚጠበቅም ነው የተገለጸው። በተመሳሳይ የጉምሩክ ኮሚሽን በኮንትሮባንድ ሲገቡ የተያዙ ዕቃዎችን ሽጦ የሚያገኘውን ገቢ ለራሱ መጠናከሪያ እንዲውል መወሰኑም ይታወሳል። ይህ በኮንትሮባንድ ዕቃዎች ሽያጭ የሚገኘው ገንዘብ የጉምሩክ ኮሚሽን አቅምን ለመገንባትና የኮንትሮባንድ ንግድን ለመከላከል እንዲውልም ይደረጋል።
አርቲስት ሰራዊት ፍቅሬ፣ መንሱር ጀማል ልጅ ካሊድ፣ ዳንኤል ተገኝ፣ አርቲስት ይገረም ደጀኔና አብርሃም ግዛው በፌዴራል ፖሊስ ቁጥጥር ስር መዋላቸው ታወቀ። እነዚህ ታዋቂ ግለሰቦች በቁጥጥር ስር የዋሉበት ምክንያት ፌንቴክ ከተባለ ድርጅት ጋር በመሆን መኪና እናስመጣላቸዋለን በሚል ማስታወቂያ በመስራት በርካታ ግለሰቦች ገንዘባቸው እንደተጭበረበረ በመታወቁ ነው። ዓለም የክልል በጀትን ለጦርነት የሚያውል ብቸኛ በፌዴራሊዝም መርህ የሚተዳደረው ህወሓት ብቻ ነው ሲሉ የክልሉ ፖለቲከኞች ገለጹ። በየትኛውም የፌዴራሊዝም መርህ የክልል በጀትን ለጥፋት አጀንዳ መጠቀም በየትኛውም ዓለም ተሰምቶም ታይቶም አይታወቅም። የፌዴራል መንግስት የበጀተውን የክልል በጀት ለልማት እንጂ ለጥፋት ዓላማ አልነበረም። ህወሓት የክልል በጀትን ለጦርነት ዓላማ እየተጠቀመና ከሌላ ሀገር ጋር ጽምዶ በሚል ጥምረትን ፈጥሮ የጦርነት ነጋሪት እየነፋ የፌዴራል መንግስትን የመክሰስ ስልጣን የለውም። የህወሓት ክስ ዱላ አቀብለኝና ልምታህ አይነት ነው። ህግ እየጣሰ መብቴ ከበር የሚል ቡድንም ነው ህወሓት። የፕሪቶሪያው ስምምነት እንዳልፈረሰ እየተናገረና ጦርነት እንደሚያስነሳ እየገለጸ አልፎም ከጎረቤት ሀገር ጋር ሀገርን ለመውጋት እያወጋ ባለበት ሰዓት የፌዴራል መንግስት እያለ ማለቃቀስ አግባብነት ያለው አይደለም። ህግ እየጣሱ ስለ ህግ ማውራት አግባብነትም የለውም። የህወሓት ቅጥፈት የሚታወቅ ሲሆን ለህወሓት ሴራ ጆሮ የሚሰጥ ትግራዋይ መኖር የለበትም። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ ወጥነት ያለው አዲስ የታርጋ ለውጥ ለማድረግ ሲያከናውን የቆየውን የቅድመ ዝግጅት ስራ አጠናቆ በቅርቡ አዲስ የተሽከርካሪ ሰሌዳ መለያ ቁጥር ወይም ታርጋ መስጠት እንደሚጀምር አስታውቋል። የታርጋ መስጠት ስራው ከመጀመሩ በፊት ግለሰቦች ወይም ተቋማት የሚፈልጓቸውን የሰሌዳ ቁጥሮች አጫርቶ ላሸነፉ አካላት ለመስጠት እንደሚፈልግም ገልጿል። የስርጭት ስራው ከመጀመሩ በፊት ግለሰቦች ወይም ተቋማት የሚፈልጉትን ቁጥር በመለየት በሚኒስቴር መስሪያ ቤቱ 5ኛ ፎቅ በመቅረብ ከመጋቢት 17 ቀን 2018 ዓ.ም ጀምሮ ባለው አንድ ሳምንት ጊዜ ውስጥ እንዲመዘገቡ ጥሪን አቅርበዋል። የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከልማት አጋር ድርጅቶች ጋር በመተባበር ያዘጋጀው 4ኛው በኢትዮጵያ ኢንቨስት ያድርጉ የኢንቨስትመንት ፎረም በመከናወን ላይ ይገኛል። ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል መክፈቻውን ያደረገው ፎረሙ እስከ ነገ የሚቀጥል ይሆናል። ፎረሙን የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በይፋ አስጀምረውታል። በፎረሙ ላይ በርካታ ቁጥር ያላቸው ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎችና የልማት አጋሮች እየተሳተፉ ይገኛሉ። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን ዘንድሮ በሚካሄደው 4ኛው በኢትዮጵያ ኢንቨስት ያድርጉ የኢንቨስትመንት ፎረም ከ2.6 ቢሊዮን የአሜሪካ ዶላር በላይ የሚያወጡ ስምምነቶችን ለመፈረም መታቀዱን መግለጻቸው ይታወቃል። የመጀመሪያዋ ሴት ሊቀ ጳጳስ ሊሰየሙ ነው። ከ597 ዓመተ ምህረት ጀምሮ በወንዶች ብቻ ተይዞ የቆየውን የእንግሊዝ ቤተክርስቲያን ከፍተኛ የስልጣን እርከን ዴም ሳራ ሙላሊ ለመጀመሪያ ጊዜ ሊረከቡት መሆኑ ተገልጿል። በቀድሞ የነርስነት ሙያቸውና በለንደን ጳጳስነታቸው የሚታወቁት ዴም ሳራ በታሪክ 106ኛው የካንተርበሪ ሊቀ ጳጳስ በመሆን ይሾማሉ። በሹመት ስነ ስርዓቱ ላይ የዌልስ ልዑልና ልዕልት እንዲሁም ጥሪ የተደረገላቸው 2000 እንግዶች የሚገኙ ሲሆን አዲሷ ተሿሚም የመጀመሪያ ስብከታቸውን ያሰማሉ። ዴም ሳራ ይህ ሹመት በቤተክርስቲያኗ ውስጥ የሴቶችን ድምጽ ይበልጥ ለማጎልበት ትልቅ ዕድል መሆኑም ተገልጿል። የኢራን የስለላ ወኪሎች መረጃ ሲያቀርብ ነበር የተባለው ታዳጊ በቴል አቪቭ ፍርድ ቤት ቀረበ። በእስራኤል የቴል አቪቭ ታዳጊዎች ፍርድ ቤት የቀረበው የክስ መዝገብ እንደሚያመለክተው የ14 ዓመቱ ታዳጊ ለኢራን የስለላ ተግባራትን በመፈጸም ክስ ተመስርቶበታል። ታዳጊው በቴሌግራም አማካኝነት ከኢራን የደህንነት ወኪል ጋር ግንኙነትን በመፍጠር ለተለያዩ ተልዕኮዎች ከ$1170 በላይ ክፍያን ተቀብሏል።
ብሏል። እንደ ፍርድ ቤቱ የክስ ዝርዝር ታዳጊው የፈጸማቸው ዋና ተግባራት የኪሪያ ወታደራዊ ኮምፕሌክስንና የኢቺሎቭ የሕክምና ማዕከላትን በቪዲዮ በመቅረጽ ለኢራን ወኪል ማስተላለፍ፣ የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳርን የዕለት ተዕለት እንቅስቃሴ መከታተል፣ በሚኒስትሩ መኖሪያ ቤት ግድግዳ ላይ የዛቻ መልእክቶችን መጻፍ፣ ታዳጊው በቁጥጥር ስር ከዋለ በኋላ የትምህርት ቤት ጓደኛው በምርመራ ወቅት የሐሰት ቃል እንዲሰጥለት ለማሳመን በመሞከሩ በፖሊስ የምርመራ መዝገብ ላይም ተካቷል። ምንጫችን ጀሩሳሌም ፖስት ነው። ለእስራኤል እንዋጋለን። እስራኤል በጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነትን ከፍታለን ሲሉ ሌተናል ጀነራል ሙሁዚ ካይኔሩጋባ ተናገሩ። እስራኤል በኢራን ጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንደሚከፍቱ የኡጋንዳ ጦር ጠቅላይ አዛዥ እና የረጅም ጊዜ የሀገሪቱ ፕሬዝዳንት የዩዌሪ ሙሴቬኒ ልጅ ሌተናል ጀነራል ሙሁዚ ካይኔሩጋባ አስታውቀዋል። አዛዡ በትዊተር ኤክስ ገጻቸው ባሰፈሩት መልእክት በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን። ዓለም በዚህ ጦርነት ታክቷል። ነገር ግን እስራኤልን ስለማጥፋት ወይም ስለመሸነፍ የሚነሳ ማንኛውም ሐሳብ እኛን ወደ ጦርነት ያስገባናል፣ ያውም በእስራኤል ጎን ተሰልፈን በማለት ጠንካራና ያልተጠበቀ አቋማቸውን አንጸባርቀዋል። ይህ የጦር አዛዡ አነጋጋሪ መግለጫ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ለሆነው እና እንደ አውሮፓውያን አቆጣጠር በ1976 በኢንቴቤ ዩጋንዳ ታጋቾችን የማስለቀቅ ኦፕሬሽን ላይ ለተገደለው ዩኒ ኔታንያሁ ዩጋንዳ ሐውልት እንደምታቆም ካይኔሩጋባ ባለፈው ወር ይፋ ማድረጋቸውን ተከትሎ ነው። የዚህ ክስተት የሚያሳየው የመካከለኛው ምስራቅ ጦርነት የፖለቲካ ማዕበል ከአረብ ሀገራት አልፎ በአፍሪካ ቀንድና በምስራቅ አፍሪካ የጂኦ ፖለቲካ ሚዛን ላይ የጎላ ሚና እየተጫወተ መምጣቱ ነው። የሙሁዚ መግለጫ ዩጋንዳ ከእስራኤል ጋር ያላትን ታሪካዊ የጸጥታ ትስስር ወደ አዲስ ወታደራዊና ዲፕሎማሲያዊ አጋርነት እያሳደገች መሆኑንም ያመለክታል። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃዎቻችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ።